ሰላም ለእናንተ ይሁን። የተወደዳችሁ እንደምን አላችሁ? እግዚአብሔር ጸጋና ምሕረት ይብዛላችሁ። እግዚአብሔር መገኘት አብሯችሁ ይሁን። ዛሬ ስለ አንድ ነገር ላወራ በፊታችሁ መጥቻለሁ። ያው የመልእክቴም ሀሳብ ስለ ወንጌል ሁሉን እንሁን የሚል ነው። ስለ ወንጌል ሁሉን እንሁን የሚል ነው። ጳውሎስ በሮሜ መጽሐፍ ምዕራፍ 1 ቁጥር 1 እስከ 6 ላይ እንዲህ ብሎ ይናገራል። ወይም ደግሞ የሮሜን መልእክት ሲጀምር ጳውሎስ የክርስቶስ ኢየሱስ ባሪያ ሐዋርያ ሊሆን የተጠራና ለእግዚአብሔር ወንጌል የተለየ፣ ስለዚህ ወንጌል በነቢያቱ በኩል በቅዱሳት መጽሐፍት አስቀድሞ ተስፋ ተሰጠ። ወንጌሉም ወይም ደግሞ ይህም ወንጌል ስለ ልጁ በሥጋ ከዳዊት ዘር ስለሆነ በቅድስና መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ መሆኑን በኃይል ስለተገለጠው ስለ ጌታችን ኢየሱስ ክርስቶስ ነው። በእርሱ በኩል ስለ ስሙ ከአሕዛብ ሁሉ መካከል ሰዎችን በእምነት አማካይነት ወደሚገኘው መታዘዝ ለመጥራት ጸጋንና ሐዋርያነትን ተቀበለ። እናንተ ራሳችሁም ለክርስቶስ ኢየሱስ እንዲሆኑ ከተጠሩት መካከል ናችሁ። እዚህ ክፍል ላይ በጣም የሚደንቀኝ ነገር የጳውሎስ ሕይወት፣ ጳውሎስ ለወንጌል እንዴት እንደሆነ። የመጀመሪያው ለእግዚአብሔር ወንጌል ተለየ። ቀጥሎ የክርስቶስ ኢየሱስ ባሪያ ሆነ። ቀጥሎ ተላከ። አያችሁ፣ ስለ ኢየሱስ ክርስቶስ። በዚህ ዘመን መቼም ጳውሎስን አንጠብቅም፣ ጴጥሮስን አንጠብቅም፣ እስጢፋኖስን አንጠብቅም፣ ያዕቆብን፣ ዮሐንስን አንጠብቅም። በዚህ ሰዓት፣ በዚህ ጊዜ፣ በዚህ ዘመን እግዚአብሔር የዘላለምን አጀንዳ ለመፈጸም እኔና እናንተ ነው የሚጠብቀው። ስለ ወንጌል ሁሉን እንድንሆን ይፈልጋል እግዚአብሔር። ከምንም በላይ እኛ ራሳችንን ለእግዚአብሔር አሳልፈን እንድንሰጠው ይፈልጋል። ፈቃዳችንን፣ ስሜታችንን፣ እውቀታችንን እንድንሰጥ ይፈልጋል። ጳውሎስ የክርስቶስ ኢየሱስ ባሪያ መብቱን ተወ። ጌታው በሚያዘው ልክ ለመታዘዝ ራሱን ለጌታው ሰሚት አደረገ። ኢየሱስን በሕይወቱ ጌታ አዳኝ አድርጎ ሾመ። የክርስቶስን ሕይወት ለመኖር ወሰነ። እኔና እናንተስ የክርስትናን መንገድ ስንከተል መብታችንን እስከምን ድረስ ነው እንከራከረው? በተለይ ለወንጌል አገልግሎት መብት መተው የሚባለው አገታት እንዴት ነው የምንሸጠው? ኦፍኮርስ የእግዚአብሔር ልጆች ነው፣ ግን ደግሞ ጌታ ያለን ሰዎች ነው። የአንድ ጌታ ባሪያዎች ነው። ሌላስ መለየት፣ ተለየ። ለዚህ ወንጌል ኢየሱስን ለማውራት፣ ኢየሱስን ለመናገር፣ ኢየሱስን ለመስበክ፣ ኢየሱስን ለማስተዋወቅ ተለየ። ጳውሎስ ተለየ። እዚህ ጋር አንድ ነገር እንድታስተውሉ እፈልጋለሁ። ወንጌል ስለ ማግኘት አይደለም። ወንጌል ስለ ማጣት አይደለም። ወንጌል ስለ ነፃነት አይደለም። ወንጌል ስለ መከራ አይደለም። ወንጌል ስለ ጤንነት አይደለም። ወንጌል ስለ ሕማም አይደለም። ወንጌል ስለ ድህነት አይደለም። ወንጌል ስለ ብልጽግና አይደለም። ወንጌል ስለ ጌታችን ስለ ኢየሱስ ክርስቶስ። የወንጌል አማኝ ነኝ ስትሉ የክርስቶስ ኢየሱስን መንገድ መከተል፣ ክርስቶስ ኢየሱስን የሕይወት ጌታና አዳኝ አድርጌ የተቀበልኩ ሰው ነኝ ነው ምንለው። ወንጌልን ከምድራዊ ነገር ጋር አንተን ምንሰፋ ሰዎች ካለን ኦፍኮርስ ወንጌል ይፈውሳል። ኦፍኮርስ በወንጌል ውስጥ ፈውስ አለ፣ በረከት አለ፣ ሰላም አለ፣ ረፍት አለ፣ ደስታ አለ፣ የመንፈስ ፍሬዎች የሚባሉ አሉ። ትዕግስት፣ ቸርነት፣ በጎነት፣ ከሰው ጋር ሰላም መሆን አለ። ግን እነዚህ ነገሮች ከክርስቶስ ኢየሱስ ቀድመው ይሄዳሉ፣ ተከትለው። ስለ ወንጌል ሁሉን ነው፣ በንግግራችንም በድርጊታችንም ስለ ወንጌል ሁሉን ነው። የዚህ ዘመን ክርስቲያኖች፣ የዚህ ዘመን የኢየሱስ ክርስቶስ ተከታዮች፣ የዚህ ዘመን የጳውሎስን አገልግሎት የምታገለግሉ፣ የጴጥሮስን ዱካ የምትከተሉ የዚህ ዘመን ክርስቲያኖች፣ እኔ አገልጋዮች እያልኩ አይደለም ያሉት፣ ነቢያት፣ መጋቢዎች፣ ሐዋርያት እያልኩ አይደለም ያሉት። የክርስቶስ ኢየሱስ ተከታይ የወንጌል አማኝ የሆን በሙሉ አንድ የዘላለም ዕቅድ፣ የዘላለም አጀንዳ
እኛ ላይ አለ። እግዚአብሔር በእኛ ላይ ዓላማ አለ። ይህም ዓላማ ኢየሱስን ለሰዎች ማስተዋወቅ፣ ይህንን የዘላለም ሕይወት ለሰዎች ማስተዋወቅ። ለዚህ አገልግሎት ሁላችንም ተካተናል። ቁጥር 5 ተመልከቱ። በእርሱ በኩል ስለ ስሙ ከአሕዛብ ሁሉ መካከል ሰዎችን በእምነት ወደሚገኝ መታዘዝ ለመጥራት ጸጋና ሐዋርያነትን ተቀበልን። ጸጋን ተቀበልን። መላክን ወይም ደግሞ ሚሽን ተቀበልን። እያንዳንዱ ሰው እያንዳንዱ ክርስቲያን ይህንን ሥራ ሊሠራ ነው የተጠራው። ኢየሱስን ለሰዎች ሊያስተዋውቅ ነው የተጠራው። በምን? በንግግሩ፣ በድርጊቱ፣ በሕይወቱ፣ በቤቱ፣ በቤተ ክርስቲያን፣ በጓደኞቹ መካከል ኤቭሪዌር። ይህ ክርስቲያን በሚታይበት ስፍራ ሁሉ ክርስቶስ እንዲታይ ነው የእግዚአብሔር ዓላማ። ወንጌል እንዲሰበክ፣ ወንጌል እንዲነገር፣ ሰዎች ወደ እግዚአብሔር መንግሥት እንዲጨመሩ ነው የእግዚአብሔር ዓላማ። ዝም ብሎ አይደለም እግዚአብሔር ጸጋ ያበዛል። ዝም ብሎ አይደለም እግዚአብሔር ወደ መንግሥቱ ያመጣል። ዝም ብሎ አይደለም በክርስቶስ ኢየሱስ አማካይነት ልጆቹ ያደረገ። ዛሬ እንዲህ ልላችሁ እወዳለሁ። ልክ እንደ ጳውሎስ፣ ልክ እንደ ጴጥሮስ፣ ልክ እንዳለፉት የወንጌል አባቶች ለወንጌል ሁሉን መለየት ካለብን እንለይ። ሚሽን ተቀብለን መሄድ ካለብን እንሂድ። በመስሪያ ቤታችን ኑሯችን ወንጌልን ይናገር፣ ስራችን ወንጌልን ይናገር፣ በቤተ ክርስቲያን አገልግሎታችን ወንጌልን ይናገር፣ በጎረቤት በሰፈር ሕይወታችን ወንጌልን ይናገር። ክርስቲያን መሆናችንን ሰዎች በድርጊታችን ይወቁ፣ በንግግራችን አይሁን። ክርስትናችንን እግዚአብሔር በድርጊታችን እንድንናገር፣ ክርስቶስ ኢየሱስን በድርጊታችን እንድንሰብክ፣ ለሰዎች እንድናስተዋውቅ ይፈልጋል። በንግግር ብቻ አይደለም፣ በጩኸት ብቻ በሕይወት በመኖር የክርስቶስ ኢየሱስ ባሪያ በመሆን ለክርስቶስ ኢየሱስ ወንጌል በመለየት በመላክ እግዚአብሔር በዚህ መንፈስ ይባርክ። ዛሬም አልረፈደም። ምናልባት ወደ ኋላ ላግ ያደረጋችሁ ካላችሁ፣ ምናልባት የደከማችሁ ካላችሁ፣ ምናልባት ግራና ቀኝ አይታችሁ የዛላችሁ ካላችሁ ዛሬ የምስራች አለ። አዲስ ቀን፣ አዲስ ማለዳ፣ አዲስ ሕይወት፣ አዲስ ቀን፣ አዲስ ተንፋስ አለ። እግዚአብሔር ዘመን ዕድሜ ቀን ጨምሮልናል። በዚህ ቀን ኢየሱስን ለሰዎች እናስተዋውቅ። በስራችን በትልልቅ የመንግሥት ፖዚሽን ላይ ያላችሁ፣ በትልልቅ የንግድ ቦታ ላይ ያላችሁ፣ በየትኛውም ቦታ ያላችሁ ክርስቲያኖች ኢየሱስን እንድናስተዋውቅ እግዚአብሔር ይፈልጋል። ይህንን ደግሞ ጸጋ ያብዛል። በመናገር ብቻ አይደለም፣ ንግግራችንን በመኖር በድርጊታችን በሕይወታችን በመውጣት መግባታችን ሰዎች እኛን ሲመለከቱ ክርስቶስን እንዲመለከቱ ይሁን። ጌታ ኢየሱስ ጸጋ ያብዛል። እግዚአብሔር ይርዳል። በዚህ በዘመኑ መጨረሻ ክርስቶስን ለሌሎች እንድናስተዋውቅ እግዚአብሔር ዕድል ሰጥቶናል። ያንን ዕድል መጠቀም ይሁንልን። ጌታ ኢየሱስ ይባርካችሁ።